ሰላም የተከበራችሁ ኢትዮጵያውያን፣ ዛሬ ለኔ ቲክቶክ ላይ ጀግና ብዬ ከማስባት ኢትዮጵያዊ ሴት ጋር ነው ያለሁት። እንዴት ነሽ? ሰላም ነው? በጣም ጎበዝና ጠንካራ ሰራተኛ ነሽ። እኔ አንቺን ሳይ ውጭ ሀገር ላይ ሞቲቬት ታደርጊኛለሽ። እንዴት ነው ወይ እንዴት ጀመርሽ ይሄን ስራ? ስራውን የጀመርኩት ያው ተማሪ እያለሁ ነው። ኢንዲፔንደንት ሰላም ከፋሚሊ ላይ ለዛ ነው የጀመርኩት የነበረው። ከዛ ጎን ለጎን ሰፊ ሰዓት አለው በሚል የመረጥኩትም ደግሞ እና ይሄው እየሰራሁ ነው። ጎን ለጎን ያው ስራዎችን ጀምሬያለሁ። ሜካፕ ስራውስ እንዴት ነው ጨረሻው? ጀምሬያለሁ። ኦልሞስት ዶር ቱ ዶር መስራት ጀምሬያለሁ። ኦኬ፣ እንዴት እየሄዳለሽ ነው? ምንም አይልም። ትንሽ ክላይንት በደንብ እስካገኝ ድረስ። በስንት ዓመትሽ ነው የጀመርሽው መንገድ መጥረግ ነው? 18 እንደሙላ የጀመርኩት። አሁን ስንት ዓመትሽ ነው? እድሜ ሴት አይጠየቅም። አሁን 23 ሊሞላኝ ነው። ኦኬ። አሁን የሜካፕ ስራውን እንዴት ነው? ሰዎች ይደውሉልሻል? ትሰሪያለሽ? አዎ ይደውሉልኛል። ያው ትንሽ ፕሮሞሽን ሳይካል መሰለኝ ክላይንት እስከሰበስብም ያው እኔም ቀነስ ባለ ዋጋ ነው የጀመርኩት። ኦኬ። እየሰራሁ ነው። ያው ሲኖር እሰራለሁ እንትን ያልኩኝ ነው። ከዛ ውጭ ደግሞ አብዴት ማድረግ እንትን ነው። ምን ያህል ነው እንዲህ አይነት የፀጉር ቤት አንድ ላይ ሜካፕ ስራ ሙሉ ስቱዲዮ ለመክፈት ምን ያህል ይፈጃል? ኦልሞስት እስከ 300 ምናምን ያስፈልገዋል። 300 ሺህ ብር በኢትዮጵያ? ኦኬ። በዚህ በሜካፕ ሙያው መቀጠል ነው የምትፈልጊው? ሜካፕ እና ፀጉር ቤት አንድ ላይ እንደዛ ነው ትልቁ እቅዴ። ፀጉር ቤት ያው ይሰራበታል እንደምታውቀውና እረፍት አይኖርም። ሜካፕ ግን ፕሮግራም ስለሆነ ነው ሰው ቤት የሚያደርግ በብዛት ደግሞ ቅዳሜና እሑድ ላይ ነው። ስለዚህ ይሄ መንገድ መጥረግ ነው። ስንት ቀን ነው የምትሰሪው በሳምንት ውስጥ? ከእሑድ እስከ እሑድ። የምር በኢትዮጵያ ሰዓት አቆጣጠር ሌሊት 10 ሰዓት እየተነሳሽ ከዛ 12 ሰዓት እዛ እገባለሁ። ከዛ በፊት ነው መውጣት ያለብኝ። 12 ሰዓት ገብቼ እስከ 6 ሰዓት እዛ ቆይቼ በየቀኑ ትገቢያለሽ? በየቀኑ እረፍት የለም። የምር እኔ ሶሻል ሚዲያ ላይ 3 ዓመት አቅሻለሁ። በጣም ጀግና ነሽ። አሁን አዲስ ስራ ጀምረሻል። ምንድነው ስሙ? ይጠፋብኛል። ምን ነበር? ፋስት ፉድ እርጥብ መሸጥ ማለት ነው። እንዴት ነው እሱ ስራስ? እሱም ምንም አይልም፣ ጥሩ ነው። ያው ተማሪ ሲኖር ነው ገበያ እሱ። ኦኬ። ወገኖቼ እቺን ጀግና እህታችን የምሬን ነው። እኔ በመላው ዓለም ላይ ካላችሁ ኢትዮጵያውያን ጋር ተባብረን አትሊስት ወይ ፀጉር ቤት ወይ ሜካፕ ድርጅት 350 ሺህ ብር ከሆነ ብንከፍትላት ደስ ይለኛል። ይህን የምታዩ ደጋግ ኢትዮጵያውያን፣ ኤርትራውያን ከጎኔ ሆኑና እቺን ልጅ ስራዋን በደንብ ፖስታለሁ ዩቲዩብ ላይ ዩቲዩባን ቲክቶኳን ፖስታለሁ፣ ታዩታላችሁ። እትዩ ነገር አለ ለህት? አመሰግናለሁ። ሁላችሁም ከጎኔ ስለቆማችሁ ሁላችሁም አመሰግናለሁ። ደስይም አንተን አመሰግናለሁ በጣም። እኔ ምንም ግዴታዬ ነው እንደናንተ አይነት ጀግና ሴቶችን ማበረታታት ግዴታዬ ነው። በርቺልኝ፣ ጠንክሪ።